አሁን ሰሞኑን አንድ የሆነ ቤት ክራይ ምናምን ሰንተሽዋ ብርጅስቶ ሰምቻለሁ። እየሞከርኩ ነው እየሞከርኩ ነው የሚል ደግሞ ትግሬዎች ነው የሚያዞሩ ኤርትራኖች የሚያዞሩ እየሞከርኩ ነው አሁን ይሄን የጠቅላይ ሚኒስትር በሆን ግራ ቆለጡ ነው የሚመስለት እየሞከርኩ ነው ይላል እየሞከርኩ ነው ይላል አማራው ደግሞ የኦርቶዶክስ ያለው አያቁ ጴንጤው አውቅ ሃይማኖተኛ እነሱ ይሄንን ምስኪን ህዝብ ቀስቅሰው እየሞከርኩ ነው ከማለት ለምን ሻዕቢያን ለመግደል አይሞክርም ድርጅቱ እየሞከርኩ ነው ማለት አዋጣ እየሞከርኩ ነው የሚል ሰው ከዚህ በኋላ ብልጽግና ካየህ ማሰር አይደል በጥይትም ትመጣው ኦሮሞ ሰዎች እየሰማችሁ ከሆነ እየሞከርኩ ነው የሚል አዲስ አበባ ውስጥ ወይም በኢትዮጵያ ውስጥ በማንኛውም ቦታ እየሞከርኩ ነው የሚል ሰው ካየህ በጥይት መምታት እየሞከርኩ ነው የሚል አዲስ አበባ ከሰማችሁ ኩኩን በሽጉጥ ታነደዋል በቀን ገልብጠው የህዋት ተላላኪ ነው እየሞከርኩ ነው የምትል ሴት ካገኘህ ጡቷን ቁረጥና ግደል ዲዋት ስለዚህ እየሞከርኩ ነው የሚል ከተገኘ ቂጡን ገረፈው ልላ አልችልም በጥይት በለው ነው ማለት ሄሎ ማን በክራይ ባለቤት አልነገረችም በክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ እንዴ አሰሰማብኝ እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደል እንዴ ይው ተመልከት ይሄ ልጆች ገም የሚጫወቱበት ልሸጥ እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እየሞከርኩኝ ነው ከ8 ሚሊዮን በላይ ተመልካች አግኝቷል ካቶች ሐሳቡን ወደውታል ተቀላቅለውታል የሚሞክሩትን ነገር ልከውልናል ወደነዋል አንዳንዶች ደግሞ ለግል ፖለቲካ አሳቢያቸው እንደዚህ ተጠቅመው ለማወቅ ተችሏል እየሞከርኩኝ ነው በሚል በኮሜዲያን ያሲን ታካ እኔም ፖለቲካ እዛ ያለመርክበት ሂድና አብካ እኛ የመስራት የመለወጥ የማደግ ሐሳብ ነው ያለን ሙከራ የስኬት ጅማሮ ነው እሙዬ ምን እየሞከርሽ ነው አባ ምን እየሞከርክ ነው እስቲ ኮሜንት ላይ ጻፉ ያላችሁበት እንሸልማለን እንሞክራለን ደግሞ ይሄን ቻናል ፎሎ ለማድረግ ሞክሩ እናንተም እሺ እየሞከርኩ ነው እየሞከርኩ ነው በሚል መሪ ቃል እየተካሄደ ያለው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ታወቀ በርካታ ኢትዮጵያውያን እየተቀላቀሉት እንደሆነም ለማወቅ ተችሏል እየሞከርኩኝ ነው በሚል በኮሜዲያን ያሲኖ የተጀመረው ንቅናቄ የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ መረጃዎች ያመለክታሉ እንዲህ አይነቱን የማህበራዊ ሚዲያ ዘመቻ የሚያካሂዱ ሰዎችን አድኖ ለመያዝ በአገዛዙ በኩል እየተመከረም እንዳለም ተሰምቷል ይህ እየሞከርኩኝ ነው በሚል እየተስፋፋ የመጣው የኢትዮጵያንን የወቅቱን ድምጽ የሚወክለው ዘመቻ በዋናነት ከኑሮ ውድነት ጋር በተያዘ ህብረተሰቡ የገባበትን አጣብቂኝ የሚያመላክት እንደሆነ ተገልጿል አንዳንድ የፖለቲካ ፓርቲዎች ይህንኑ እየሞከርኩኝ ነው የሚለውን ዘመቻ የተቀላቀሉ ሲሆን ኢዜማ የደረሰበትን የተቀባይነት እጦት ለማካካስ በሚል ይሄን ዘመቻ መሪ ቃሉ አድርጎ እየተጠቀመበት እንዳለም ለማወቅ ተችሏል በጉዳዩ ዙሪያ የዘውትር ተሳታፊያችን የህብረተሰቡን አስተያየትና ያነጋገራቸውን ሰዎች ምላሽ ይዞ አጭር ዘገባ ያቀርብልናል መሳይ እናንተ ያያችሁ ያላችሁት የማህበራዊ ድረገጹን በሚዲያ ነው ነገር ግን አዲስ አበባ ሌላ ወሬ የለም ማለት በሚያስችል ደረጃ ባሱም ሰማዩም ምድሩም የግል ታክሲውም ሆቴሎችም ስፖርት ቤቶችም በሙሉ እያወሩ ያሉት ይሄን ነው እንግዲህ ኪነ ጥበብና ሚዲያ ለፖለቲካ ትግል ምን ያክል ከፍተኛ አስተዋጽኦ እንዳላቸው በአጭር ቃላት የተገለጸበት የኮሜዲያን ያሲኑ እየሞከርኩ ነው የሚለው አገላለጽ የኢትዮጵያን ህዝብ ብሶትና በደል ቁልጭ አድርጎ ያሳየ የኑሮ ጉስቁልናቸውን ቁልጭ አድርጎ የሚያሳይ እየሞከርኩ ነው በሚል ርዕስ በማህበራዊ ሚዲያ የተሰራጨው አጭር ቪዲዮ በበርካታ ኢትዮጵያውያን ዘንድ የመነጋገሪያ አጀንዳ ከሆነ የሁለተኛ ቀን አለፈው እንግዲህ ብሶት የወለደው ከባድ መልእክት ያዘለ ንግግር መሆኑን በበርካታ ኢትዮጵያውያን ዘንድ ስምምነት
ስምምነት ላይ ተደርሷል። ግን በዚህ ብቻ ያበቃል ወይ ነው በተለይ የአዲስ አበባ ከተማ ነዋሪዎች እየተናገሩ የሚገኙት። የራሳችንን ኑሮ በሌላ ሰው አንደበት ነው የሰማነው። እኛ እየሞከርን ነው ብለን ማብቃት የለብንም። ከእንግዲህ በኋላ በቃ ደክሞናል። ከእንግዲህ በኋላ ይህ ስርዓት መሸከም አንችልም፣ አቅቶናል፣ ደክሞናል። ይህም መንግስት ልንጥልበት የምንችልበትን አደረጃጀት መፍጠር አለብን በማለት እየተነጋገሩበት ይገኛሉ። እንግዲህ ችግርን የማያውቀው ሹመኛ በበዛበት ሀገር የዜጎችን መከራ እለት እለት እየጨመረበት በመምጣቱ ወገቡ የተሰበረው የኢትዮጵያ ሕዝብ በዚህ ጊዜ እንደዚህ አይነት የህዝብን የኑሮ መከራ ቁልጭ አድርጎ የሚያሳይ ወጣት ሌሎችን አነሳስቶ ወደ በቃ አልቻልኩም ወደሚል ህዝባዊ አመፅ ሊሸጋገር እንደሚችልና አገዛዙ ይህንን ግለሰብ ምናልባት ማስተባበያ እንዲሰጥ ከፖለቲካ አንጻር አልተናገርኩም እንዲል ሊያስረው ሊያናዝዘው በሚዲያ ሊያቀርበው እንደሚችል ነው በርካታ የአዲስ አበባ ወጣቶች እየተናገሩ የሚገኙት። በጣም የሚገርመው ደግሞ የብልጽግናው የሳሎን ጌጥ የሆነው ኢዜማ ይህንን የህዝብ ብሶት ለምርጫ ቅስቀሳ ሊጠቀምበት እንደሆነና በተለይ ደግሞ እነ ገነት አራጌ የኢዜማ የፖለቲካ ከፍተኛ አመራር የነበሩት ደብዛቸው ከጠፋ 1 ዓመት የሞላቸው ሲሆን ለእነዚህ ሰዎች ምንም ትንፍሽ ያላለው ነገር ግን በአዲስ አበባ ከተማ ይሄንን ቃላት ተጠቅሞ የያሲኖን እየሞከርኩ ነው የሚለውን መልዕክት በምርጫ ድግስ ላይ ማማማቂያ ለማድረግ ራሱ ማህበራዊ ድረገጹን ተቀላቅሎታል። በኮሜዲያን ያሲን የተሰራው ማህበረሰባችንን ተጨማሪ ችግር ላይ ሳንጥል አማራጭ ለመሆን እየሞከርን ነው ብሎ ነው በመሪ ቃል ይህንን ቪዲዮ የተቀላቀለው። በጣም የሚያሳዝን ነገር ነው እየተፈጸመ ያለው። ኢዜማ እንግዲህ በ6ኛው ምርጫ ሙሉ በሙሉ ከተሸነፈ በኋላ የትኛውም ከተማ ላይ ህዝብን ሰብስቦ ባላናገረበት ጠቅላላ ጉባኤውን በአባላቶቹ ፍቃድና ሁንታ ሰጭነት ምርጫ ያልተካሄደበት ፓርቲ እንደሆነ እየታወቀ ምንም አይነት ህዝባዊ ስብሰባ፣ ሰላማዊ ሰልፍ